ቆይ አይ የመጽሐፍ ቅዱሱ ኢየሱስ ተው፣ የጴንጤዎቹንም የኦርቶዶክሶቹንም ተው፣ የመጽሐፍ ቅዱሱ አይ የጴንጤውንም የኦርቶዶክሱንም ተውና ተብዬ የመጽሐፍ ቅዱሱ ኢየሱስ ተመልሶ ይመጣል። እኔ ገብቶኝ ስመጣ እሺ የኦርቶዶክሶቹ ያንተ ይመጣል አልከኝ። የጴንጤዎች ኢየሱስ እንዴት ነው የሚመጣው? እሱ ቆይ ያንተ ኢየሱስ ተመልሶ ሲመጣ ይመጣል አይደለም? ያንተን ተወውና የጴንጤዎች ኢየሱስ እንዴት ነው የሚመጣው? መልስልኝ። ይሄንን እውነት ትክክለኛ ጴንጤ ከሆንክ ትመልሰዋለህ። የጴንጤዎች አንድ ነገር ልንገርህ፣ ስንቴ ነው የሚመጣው? መልስልኝ። ቆይ ልንገርህ፣ ቆይ ዝም በላ። አሁን አፋፌን አትበለኝ። አንተ እኮ አይደለም የጴንጤዎች ይሄንን ነው እንድትመልስልኝ ሊፈልገው። ኢየሱስ ይመጣል። ቆይ ዝም በል። እኔ ከማመኔ በፊት የእናንተ ኢየሱስ ስንቴ ነው የሚመጣው? እሱ መልስልኝ። የጴንጤዎች ኢየሱስ ስንቴ ነው የሚመጣው? የሚመጣ ሄድ የሚያደርጉት ስንቴ ነው ጴንጤዎች? እስኪ መልስልኝ። ክርክር በራሱ በመጽሐፍ ቅዱስ አይፈቀድም። እሺ ተሜ፣ በመጽሐፍ ቅዱስ የምታምን ከሆነ የጴንጤዎች ኢየሱስ ስንቴ ነው የሚመጣው? እሱ መልስልኝ። የጴንጤዎች ኢየሱስ እና የአንተ ኢየሱስ ይለያያሉ? የመጽሐፍ ቅዱስ በደንብ ይለያያል። በቃ እሺ፣ የአንተ ኢየሱስ ሲመጣ፣ እሺ አንተ የምታምነው ኢየሱስ ሲመጣ የጴንጤዎች ኢየሱስ ስንቴ ይመጣል? መልስልኝ። እሺ እውነተኛው ኢየሱስ የአንተ ኢየሱስ ሲመጣ፣ እሺ እሱ ሲመጣ ቶ የጴንጤዎቹን ቶ እርሳው። አንተ ምን አስጨነቀ ስለነሱ? እርሳው ሳይሆን አይደለም ስማኛ፣ እውነተኛው ኢየሱስ ሲመጣ ደግሞ የምትበሳጩት ለዚህ ነው። እውነተኛው ኢየሱስ አያውቀውም ፕሮቴስታንት። ባይ ዘ ዌይ ይኸውልህ አንድ ነገር አለ። እኔ በአካል አውቃለሁ ተሜ፣ አንተ ገብቶሃል? በፍጹም እንደዚህ አይነት ሰው አልነበርክም አንተ። ምንድን ነው የሁሉ ክርክር? ቆይ አንዴ አዳምጥ እንጂ። ኖ ቆይ አይደለም፣ እንደዚህ አይደለም። ወንጌልን አንተ እውነተኛ ኢየሱስ ቆይ አዳምጠኛ። ቆይ ተሜ፣ እንደዚህ አይደለም። የጴንጤዎች ኢየሱስ አዳምጠኝ ተሜ። አንተ ወንጌልን እውነትን ነው አይደለም የምትሰብከው? እያረክ ያለው እውነትን ነው አይደለ እየሰበክ ያለው ተሜ? አይደለ? እውነት ነው ገብቶኛል። እውነትን ነው አይደለ እየሰበክ ያለው? የገባህን እውነት ነው አይደለ ለሰው ሼር እያረክ ያለው? እውነት የምነግርህ የጴንጤዎች ኢየሱስ እንዴ ነው የሚመጣው? ጴንጤ ነህ አይደል አብዲ? ታውቃለህ? አይ በቃ እኔ አሁን ቆይ እንዲህ እንበል፣ እኔ እውቀት የለኝም፣ እኔ ምንም አላውቅም፣ ኢየሱስን ለማወቅ ነው የመጣሁት እንበል። በእንደዚህ አይነት መንፈስ ነው ወይ እኔን ወደ ኢየሱስ የምትመልሰኝ? እንደዚህ ነው? ወደ ኢየሱስ እንድትመለስ ከፈለክ ደግሞ እኔ የምነግርህ ማለት ነው እውነተኛ እረፍትና እውነተኛ መንገድ የሆነው ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ቅድመ ዓለም ላይ ካለ እናት የተወለደ ድህረ ዓለም ላይ ደግሞ ካለ አባት የተወለደ ድንቅ አምላክ ኢየሱስ አለ። እሱን እንድታመልክና እሱ ደግሞ ያለው ደግሞ በአንዲቷ መዳን ባለባት ሃይማኖት ውስጥ ነው። ማለትም መጽሐፍ ቅዱስ ሰፖርት ስለሚያደርገኝ መጽሐፍ ቅዱስ ስለሚደግፈኝ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ይላል። በእሷ ውስጥ ይሄንን እውነትና አርነት የሚያወጣውን ክርስቶስ ኢየሱስን አምላክ አድርገህ ካልወሰድከው ካልተቀበልከው አትድንም። ለምን ቢባል ትክክለኛው ሃይማኖት እምነት ስለሆነ ሃይማኖትም ደግሞ እውነተኛና ቀጥተኛ አስተምህሮት ስለሆነ በእሷ ስር ውስጥ ካልሆንክ አትድንም። ለመዳን ይሄንን በደንብ እነግርሃለሁ ወንድሜ። ይኸው ስለ ክርስቶስ ኢየሱስ እንደከፈለክ በአንዲቱ ሃይማኖት ራስን ውስጥ ካልሆንክ አትድንም ብዬ እነግርሃለሁ። ሰምቼሃለሁ። ቆይ አንዴ አንተ ደግሞ ስማኝ። አሁን ያልከው ኢየሱስ ተመልሶ ሲመጣ የዳኑትን ሊወስድ ምንድን ነው ያለው? ወይኔ ሊወስደን ሲመጣ በእናትህ ተሜ ወደ ሰማይ ሲያርግ ምንድን ነው ያለው? ወደ አባቴ ሄዳለሁ፣ መኖሪያ ቤትን አዘጋጅላችኋለሁ፣ ተመልሼ መጥቼ ደግሞ ወስዳችኋለሁ ብሏል አይደል? አላለም? ይህንን ቃል አታምንም? በንጥቀት ታምናለህ? እቺ ነፉዲ አንተ ለምን ሌላ ጣቢያ ውስጥ ትገባለህ? ተሜ ቆይ ኢየሱስ መጥቶ ሙሽራ ወስዳችኋል ምናምን የሚለውን ታምናለህ? ትመጣለህ አንተ? እሱን ኢየሱስ መጥቶ ቅዱሳኑን ሲወስዳቸው ቆይ እዚህ ጋር ነዋ ልዩነቱ። ፕሮቴስታንት ንጥቀት ብሎ የሚያስበው ነገር ሁሉ ቅዠት ነው። ንጥቀት የሚባለው ነገር ይሁን ፕሮቴስታንቶች ቅዠት ነው። በቃ እርሳው እሱን በቃ ይሁን ቅዠት ይሁን። ለምንድን ነው መሰረታዊ የሆነ ነገር ለምን አናወራም? ይኸውልህ መሰረታዊ ነገር ነው እኮ ይሄም ባይዘዌ ይሄንን ወሬ እንድናወራ ስለ ንጥቀት አስረዳኝ። እድሉን ራሱ የሰጠን እግዚአብሔር ነው። ይህንን ታውቃለህ አይደለ? እኔ እናንተ እግዚአብሔርን ወክለን ልንከራከርለት አንችልም። እውነት ደግሞ ክርስቶስ ነው። እውነትን ስትናገር ስለተሟገጥ ስለተከራከር ወደ ሀሳቡ አንተ ነህ እኮ ከሀሳቡ የምትወጣው። አንዴ ማርያም ትላለህ፣ አንዴ ንጥቀት ትላለህ፣ አንዴ የጴንጤዎች ቅዠት ትላለህ። ማርያም ሲባል አትደንግጥ። እኔ አሁን ለምን እንዳልኩ ልንገርህ። ታሳዝነኛለህ ባይዘዌ፣ አንተ በጣም ነው የምታሳዝነኝ ባይዘዌ ተሜ። በእውነት ባየው ቁጥር ልቤ በጣም ነው የሚያዝንልህ። ለምን እንደሆነ ታውቃለህ?
እውነትን የያዘ ሰው በጣም ተረጋግቶ በጣም ሰከን ብሎ በእውነት መሰረት ትክክለኛ አለቱ ላይ የቆመ ሰው ተረጋግቶ ሰላሙ ሙሉ የሆነ ተረጋግቶ የሚኖር ሰው ነው። አይ ምንም ማስረዳኝ እኮ አይደለም። ወደ ጥያቄ ገባና ሽላ አስረዳ። የጠየከኝን መች መለስኩልህ? አንተ እኮ 10 ነገር ነው እኮ የምታነሳው። የጭንቋቷ አማላጅ ማርያም አለችኝ፣ አትዘንልኝ በቃ። ዋይ እንደዛ ሳይሆን ትኑርልህ እሷም። እኔ የምልህ ግን ምን እንደው ታውቃለህ፣ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ አንድ አማላጅ አለችኝ ማርያም፣ አዛኝቷ አለችኝ። አንተ ደግሞ ወደ ጥያቄ ገባ። እወጣለሁ አስወጣ እያሉ ነው። እኔ እወጣለሁ፣ ችግር የለውም። ይኸውልህ ተምዬ አንድ ነገር ልንገርህ። ጌታ ኢየሱስ ክርስቶስ ጥያቄ ጠይቀኝ ያልኮቾ አይደለም፣ አንተ የጠየቀኝን ልመልስልህ ነው። እኔ እኮ አሁን ቅድስ የምታወሩ የነበረውን ልመልስልህ ነው እንጂ የገባሁት እኔ ምን እጠይቅሃለሁ? ታውቃለህ፣ የጥያቄዎች ሁሉ መልስ ያለው መጽሐፍ ቅዱስ ውስጥ ነው። በደንብ መጽሐፍ ቅዱስን በልተን ያደግነው ታውቃለህ። ይሄንን ግን ጌታ ኢየሱስ ክርስቶስ በቅርቡ ይመጣል። እቺ ዓለም በቅርቡ ትጠቀለላለች። አንድ እውነት ልንገርህ ተምዬ፣ ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ አዳምጠኛ፣ ኦርቶዶክስ በዚህ ተሰለፍ፣ ጴንጤ በዚህ ተሰለፍ፣ እንትና በዚህ ተሰለፍ አይልም። እሺ ተምዬ ይሄንን እንድታውቅ እፈልጋለሁ። ኦርቶዶክስ ካልሆንክ አድነም፣ ጴንጤም አለ እንኳን ለሰልፍ ይሄንን ስትል እኔ በጣም አዝናለሁ። አንተ ወንጌልን አታውቅም ማለት ነው። ይሄንን ስትል አይልም ክርስቶስ ኢየሱስ የሞተው ለሰው ልጆች ሁሉ ነው እንጂ ለኦርቶዶክስ ወይ ለጴንጤ ብቻ አይደለም። በአንድ ጊዜ ቆይ፣ አዳምጠኝ አንድ ጊዜ። ያውልህ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ይላል። ስለዚህ ፕሮቴስታንቶች ደግሞ ለመዳን ከውሃም ከመንፈስም ስላልተወለዱ የእግዚአብሔር መንግስትን ሊያዩ አይችሉም። ጴንጤ በዚህ ጋር ሰለፍ፣ እንትን በዚህ ጋር ለሰልፍ አይደለም መንግስቱን ለማየት እንኳን አልታደሉም ጴንጤዎች። ገብተዋል? መንግስቱን ለማየት መጀመሪያ በአንዲቱ ሃይማኖት ጥላ ስር ውስጥ መኖር መቻል አለብን። በአንዲቱ ሃይማኖት ጥላ ስር ውስጥ ከሌለ መንግስቱን ልታይ አትችልም። እንኳን ተሰለፍ ልትባል መንግስቱን ለማየት እድለኛ አይደለህም ነው። ሰው ከውሃና ከመንፈስ ነው ካልተወለደ በቀር የእግዚአብሔር መንግስት አያይም ነው የሚለው። እንኳን ለመሰለፍ በእግዚአብሔር ፊት ተቀምጠ እንትና በዚህ ቁም እንትና በዚህ ቁም አይልህም ጌታ አይልህም። በአንዲቱ ሃይማኖት ጥላ ስር ውስጥ ኦርቶዶክስ ካልሆንክ በቀር አትድንም። ይህንን ነው የምነግርህ። ወደ ሀሳብ ሂድ። አንተን ሚውት ያረከኝ መሰለኝ። ኦኬ እሺ። ለማንኛውም ያልከው ነገር አንተ እንዳልከው ይሁንልህና በቅርቡ ግን ጌታ ይመጣል። ዶንት ፎርጌት ታት ያንን የሚመጣው ጌታ አይ እቺ ዓለም ልታበቃ ጥቂት ጊዜ ነው የቀራት። ይሄንን አትርሳ እሺ ተሚ። አይ መዳን በክርክርና ቲክቶክ ላይ ወጥቶ በማውራት አይደለም በፍጹም። ስንቴ እንደሚመጣ እንኳን ማያውቁ ሰዎች በመዳን አይለብስም። ሌላ ሰው እስኪ አንድ ቁጥር ጻፉ ቤንቴዎች። ባሩኬ ይቀጥል። ምን አይነት ነው በመዳን አይለብስም? ኢየሱስ ይመጣል ይላል። ንጥቀት የሚባል አለ። ይሄንን እንዲያዳምጥ ፈልጌ ነበር እኔ። ክርስቶስ ያደረገው ማለት ነው። አራት ወገን ምን አዳመጠ ገና ሁለቴ ነው ክርስቶስ ያደረገው። አዎ ነገርኩህ እኮ ክርስቶስ ሁለት እርገታት እንዳሉት እኔ አላውቅም። ለምሳሌ ስለዚህ ሁለቱንም እርገቶች ዮሐንስ ወንጌል ከፍተሃል። ሁለቱንም ይኸው አንደኛው እዚህ ጋር ነው ያደረገው። ከዛ ደግሞ መምጣቱንም ታሳየናለህ። ባይዘው በዛው አጋጣሚ አድርጎ የተመለሰበትንም ከቻልክ ታሳየንና ከዛ ደግሞ ሁለተኛ እዚህ ጋር ደግሞ አድርጓል የሚለውን አሳየን። ከባይዘው ለሁለቱ እርገት ሁለት እርገት አለው ክርስቶስ ብሎ ያስተማረ የቤተክርስቲያን አባትም ካለ ታመጣለህ ማለት ነው። ኦኬ ቀጥለው። አንደኛው ይኸውና አንደኛው እዚህ ጋር አድርጓል፣ አንደኛው ደግሞ እዚህ ጋር አድርጓል ብለህ ታሳየናል። ወዲያው እንደተነሳ አድርጓል። ምክንያቱም እኮ ማስረጃ ጥቅስ እሺ አሳየን። እንደተነሳ አድርጓል የሚለውን አሳየን። ናቲ አረፍተ ነገር እስኪያልቅ ድረስ ትዕግስት ነው። አሁን አባት ያላረኩም እና አትንኪኝ አላት። መግደላዊት ማርያም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ነገራቸው አላት። ከዛ መግደላዊት ማርያም ወጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገር ይላል። እዚህ ጋር ምን የሚል ቃል አለ? አትንኪኝ አለ። እዚህ ጋር አትንኪኝ ካለ በኋላ ግን እዚህ ጋር ደግሞ ንኩኝ አለ። እዚህ ጋር ወረድ ብለን ንኩኝ አለ። 6 ቁጥር ላይ ንካኝ አለ። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆችን
እጆቼን እጅንም አምጣና ወደ ጎኔ አስገባ ያመንክ እንጂ አላመንካቱም ይላል። ስለዚህ እላይ አትንኩኝ ብሏል፣ አድርጋለሁ ብሏል። እዚህ ጋር ግን አድርጎ ከመጣ በኋላ ግን ንኩኝ ይላል። በዚህ ምክንያት አድርጓል ብለን እናምናለን፣ መጽሐፉ ስለሚናገር ማለት ነው ብራሳ። ስለዚህ ልክ ከሞት እንደተነሳ ወደ አባቱ አድርጓል። ከዛ ግን ተመልሶ መጥቶ እዚህ ጋር ሲያርግ አሳየኝ ሲያርግ አላረኩም ነው እንጂ ያለው አድርጓል የሚል ነገር አልተጻፈልንም እሱ ጋር። ክርስቶስ ሁለቴ ነው ያደረገው። እኔ እንደዚህ አይነት ምንፍቅና ሰምቻለሁ። ክርስቶስ ሁለቴ ነው ያደረገው። እኔ እንደዚህ አይነት የወንጌል አማኞችም እንደዛ ነው፣ ተመሳሳይ ነው። ይህንን አሁን ራሳቸው ራሱ ዲፌንድ አድርገውታል። እዛው ዩሲ አንተ እንዲህ ነው እንደምታምነው ተብሎ እርስ በርስ እንኳን እንዲጠያየቃሉ እራቃለሁ። እኔ ምን ለዛ ነው የጠየቅኩት። ስለዚህ ሁለቴ ነው ክርስቶስ ያደረገው ማለት ነው። አዎ ምን ችግር አለው? ሁለቴ አያደርግም ተብሎ ተጽፏል። ኧረ በመድኃኒዓለም ለዛ ነው አሁን እንደዚህ አይነት ነገሮችን እኛ ሲሪየስሊ ይዘናቸው ካልጠየቅን ዝም ብሎ በዘፈቀደ የሚነገር ነገር አይሆንም ማለት ነው። አይሆንም። ያ እኛ ማርያም ስንል እነሱ የሚያማቸው ከሆነ እንደዚህ አይነት መሰረታዊ ስህተት እየሳቱ ስለ ቅዱሳን፣ ስለ ሰማዕታት፣ ስለ እመቤታችን ሊያጥላሉና ሊያወሩን ይሞክራሉ። እራሱ ጌታ የምንለው አምላካችን ላይ ራሱ እንደዚህ አይነት ምንፍቅና እየዘሩ ማለት ነው። በጣም ባሩክ እና በጣም የሚያሳዝን ነው። አንዳንዴ እነሱ ላይ ኤግዘርት የምናደርገው ኢነርጂ እንደው አንዲት ነፍስ ብተርፍና ወደ ዘላለማዊ ሕይወት ብትቀላቀል ከሚል ክርስቲያናዊ አስተሳሰብ የመነጨ ነው እንጂ እውነት የሚናገሩት ነገር ለጆሮ ሁሉ የሚከብድ ለመስማት ሁሉ የሚከብድ ነው። አንዳንዴ በጣም ጴንጤ አቤት ተሙ ማን ልበል ስምህን? ወንድሜ እንዴት ነህ? እግዚአብሔር ይመስገን። ያው ጴንጤ በሚለው ጥራኝ። ስምህን ባውቀው ደስ ይለኛል። ጴንጤ የሚለው የተቋም ስም ስለሆነ። እሺ፣ መጠሪያ ስሜን ሳሙኤል ነው። ሳሙኤል። እሺ፣ ጥያቄ ምንድን ነው? ዶክተር ወይም እናቱ ካላችሁ ከሁለት አንዳችሁ ጋር ያወራ። እኔ ልንቀሳቀስ ስለሆነ እንትን ጴንጤው ሁላችሁንም ሰላም ብያለሁ። እሺ ጴንጤው ርዕሳለ ርዕሳለ ርዕስ እንትን ይላል። ድምፅ ያስተጋባል። እስቲ ማይክን ክፈተው አንድ ጊዜ። ድምፅህ ያስተጋባል። ጴንጤው እስኪ ሚዩት አድርገው እስኪ ማይክ። ጴንጤው ቆይ አንዴ ላስተካክለው፣ ይቅርታ። አሁን ኖርማል ነው። አሁን ሲከፍተው ደግሞ አሪፍ ነው። አንድ ርዕስ ላይ አውሩ። ሰላም በደህና አፖስቶሊክ ጎስፕል እንዴት ነህ? እኔ አሁን ማውራት ስለማልችል ልንቀሳቀስ ስለሆነ እናት ቤቱ ምሩት። እሺ ዶክተር ሰላም ብያለሁ። ባሮክዬ ሰላም ብያለሁ። ሁላችሁ ነው። ቀጥሎ ይሰማል። አሁን እንትን ነው አያስተጋባም። ጴንጤው ነው ሳሚ ያልከው። ይቅርታ ሳሚ። ቀጥሎ ዶክተር ቀጥይ፣ ችግር የለም። ከአንቺ ቀጥሎ እንትን እላለሁ። አንተ ሁን ኤርሜላ ተነበር ጉረሰው ጌታ ምስክሬ ነው። ረሰው እዚህ ቴክስት ያነበ የጠፋ ሰው እንዴ